እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው አሽይናና አሽይና ይሁንላችሁ ሁሉ ነገር ኦኬ ነው ይሁንላችሁ ዛሬ እንግዲህ ታላቁ አርቲስት ዶክተር አልቢራ ከዚህ ዓለም በሞት ተለይቷል እናንተ ሟርተኞች በየማህበራዊ ሚዲያ ሞት ስትሉ ነበር 4 ወር 5 ወር ሙሉ ይሄው ሟርታችሁ ተሳካላችሁ ያሳዝናል ማህበራዊ ሚዲያዎች ትንሽ ወሬ ስታገኙ አታዳምቁት በሰሞት የሚገኙ ትርፍ የለም ለዚህ አርቲስት ሌጀንድ ለሆነ አርቲስት ነው ሌጀንድ የሆነ በኦሮምኛ በአማርኛ በአፋርኛ በሶማሊኛ የዘፈነ ጥበብን አክብሮ ለራሱ የተከበረ ሰው ነው ስለዚህ ይሄን የሚያክል ትልቅ አርቲስት ከዚህ ዓለም በሞት በመለየቱ እናዝናለን ለጥበብ ለሀገሪቱ ጥበብ ላበረከተ ትልቅ አስተዋጽኦ ለማመስገን እንፈልጋለን አልቢራ እንደምታውቁት ከ50 ዓመት በላይ ምን ላይ የኢትዮጵያ ህዝብ በጣም የሚገርም ነገር ነው ጥበብ ያላት አቅም እኮ ይገርማል አማራም ሶማሌም ኦሮሞም ሁሉም በአንድነት የሚወደው ነው ከኦሮምኛ ተናጋሪ ውጭ የሆነ የአልቢራ አድናቂዎች ማአት ናቸው ምን እንደሚዘፍን እንኳን አያውቅም የሚገርማችሁ ነገር ቋንቋ ምን እንደሆነ ትርጉሙ ምን እንደሆነ ሳያውቁ ዘፈኑን በጣም ብዙ ሰዎች ከልጅነት እስከ ዕውቀት ይወዱታል ጥበብ እንደዚህ ነች ጥበቡን ተጠቀማት ብዙዎቻችሁ የኛ ብሄር ይበልጣል የኛ ሰፈር ይበልጣል የኛ ማንነት ይበልጣል ጥበቡን ተጠቀሙ በጉርግር በጉልበት በፉከራ በቆረርቶ በብርሃን ሳይሆን ጥበቡን ተጠቀሙ ባህላችሁ ማንነታችሁ ሰው እንዲወደው ሙዚቃ ተጠቀሙ እንደና አልቢራ ደስ በሚል ግጥም ደስ በሚል ዜማ ማንነታችሁ ለሌሎች አስረዱ በስዕል በድራማ በፊልሞች ህዝቡን ሳቡት ፍቅሩን ስበኩት አንድነቱን አምጡ ጥበብ ሁሉ ጊዜ አቅም አላት እና ዶክተር አልቢራ ከ50 ዓመት በላይ ክብሩን ጠብቀው በሙዚቃ ዓለም የነገሰ ሰው ነው እርግጥና እንደ ሰውኛ አንዳንድ ጊዜ ሰዎች ተናግረው ሰዎችን ሊያስቀይሙ ይችላል ከዚህ በፊት ሻሸመኔ ላይ በተከሰተው ግጭት የተናገረ ንግግር ያስቀየማቸው ሰዎች ይኖራል የሚወዱት ጭምር የሚያከብሩት የሚያፈቅሩት ሰዎች ቁርብላቻል አዝናዋል እና የጥበብ ሰዎች ሁሉ ጊዜ ምርጥ ስራችሁ ምርጥ ስራ በተሰራ አንድ ሁለት ነገር ደጋፊዎቻችሁ ሊያስቀይም ይችላል ለደጋፊዎቻችሁ ጥንቃቄ ማድረግ ለሚወዳችሁ ሰዎች ለአድናቂዎቻችሁ በጥበባችሁ ፍቅርን እንደሰበካችሁ በጥበባችሁ ሰላምን እንደሰበካችሁ በጥበባችሁ አንድነትን እንደሰበካችሁ አንዳንድ ጊዜ ደግሞ በጥቂት ነገር የሚወዳችሁ ሰዎች ቁር ይሰኛሉ ቁር እንዳይሰኙ መጠንቀቅ አለባችሁ የሚወዳችሁ ሰዎች እናንተ የምትናገሩት ለመቀበል ቁርብ ናቸው ሺ በጎ ነገር ሰርታችሁ 2 ወይ 3 4 5 የማይጥም ወይም ደግሞ ሉክ ያለ ነው ወይም ደግሞ ሌላን የሚያስቀይም ንግግር ከተነገራችሁ ለዛ ሁሉ ለተከመረ ስምና ክብራችሁ ይወርዳል ስለዚህ የጥበብ ሰዎች ለምትሰሩት በጎ ነገር ሁሉ ምስጋናችን ላቅ ያለ ነው ነገር ግን ተጠንቀቁ እናንተ ምልክት ናችሁ የአገር ምልክት ናችሁ የህዝብ ምልክት ናችሁ ስለዚህ ተከብራችሁ ለ40 ዓመት ለ50 ዓመት ጥበብን አክብራችሁ ህዝባችሁን አክብራችሁ ስትኖሩ ሁሉ ጊዜም ቢሆን የተሻለ ማንነት ላይ ትደርሳላችሁ አክብሩ ራሳችሁንም አክብሩ ህዝባችሁንም አክብሩ እንደ ዶክተር አልቢራ በአማርኛም ዘፈኑ በሶማሊኛም ዘፈኑ በኦሮምኛም ዘፈኑ ባህላችሁን ማንነታችሁን አግሉት አገራችሁንም አክብሩ ራሳችሁም ተከበሩ እንግዲህ ሙዚቃ ገደብ የለውም ጥበብ ገደብ የላትም ሶፋ ያለ ማንነት ያላት ነው ለዓለም ነው የምትደርሰው እንግዲህ የአልቢራ ባለቤቱ ፊሊፒንስ አይነች እሱ የዘፈነ ለኦሮሞ ቆንጆ እሱ የዘፈነ ለአማራ ቆንጆ እሱ የዘፈነ ለሶማሌ ቆንጆ እሱ የዘፈነ ለአፋር ቆንጆ ነው ነገር ግን ፍቅር መውደቅ አይታወቅምና እንግዲህ ተሻግረ ፊሊፒንስ አግብቶ ለዚህ ሁሉ አመት ኖረ ዋናው ላቭ ነው ፍቅር ገደብ የለውም የተወለደበት የኖረበት ያደገበት አገር እያለ ነገር ግን ጣፈንታና ኮላይ የተጻፈለት ብለው ማደ ተሻግረ አሁን ግን እዚህ አገር ላይ ተመልከቱ ፍቅር ማደን ያለውን ሰው ያጎናኛል የማይታወቅ ዓለም ላይ ያሉ ሰዎችን አቆራኝቶ በትዳር ለ40 ለ50 ዓመት ሲያኖር እኛ ግን እዚህ አማራ ለምን ታገባለህ እንላለን ኦሮሞ ለምን ታገባለህ ይላል ሶማሌ ለምን ታገባለህ ይላል ሀዲያ ለምን አገባ አማራ ለምን አገባ ተብሎ እርስ በርስ እንናቆራለን ግን ፍቅር እንደዚህ ነው የተለያየ ዓለም ሰዎችን ያጎናኛል የፍቅር ሰው ስትሆን የጥበብ ሰው ስትሆን ለ40 እና ለ50 ዓመት እስከ ሽምግልና የዘለቀ ፍቅር አያችሁ እስከ ኮዘራ ድረስ የዘለቀ ፍቅር ይኖራቸዋል ሰዎች በማንነታቸው አይደለም
ሰዎች በብሔራቸው በሰፈራቸው በመንደራቸው ሳይሆን በማንነታቸው ተፈጥሯዊ ስብዕናቸው ነው መፈቀር ያለበት መወደድ ያለበት እና ሌሎች ያላችሁ የጥበብ ሰዎች በዘረኝነት መንደር የተዘፈቃችሁ ሰዎች ውጡ ከዛ እንደነ ጥላሁን ገሰሰ እንደነ አሊ ቢራ በህዝብ ልብ ለመክረም ለመኖር እንደ ትልልቅ አርቲስት ማዲንጎ ሲመጣ አላያችሁ እንደ ንጉስ ነው የተቀበረ እንደ ንጉስ ለምን የሰራ ስራ ለአገሩ የሚተርፍ ስለነበር ከሆደ አልፎ ለሀገር ስለተረፈ ከጀግናው መከላከያ አጠገብ ከጀግና ልዩ ኃይላችን ከወጣቶቻችን ከአገር ጋር በጭንቅ ቀን ስለቆመን በጭንቅ ቀን ለሀገራችን የምትቆሙ መሆን አለባችሁ ከመቃብር በላይ ከፍ ያለ ስም ለሀገር የሚተርፍ ለህዝብ የሚተርፍ መሆን መቻል አለበት አርቲስቶቻችን ከመንደር ቋት ውጡ እንደ አንዳንድ ትግርኛ ዘፋኞች ወያኔ ከስልጣን ሲለቅ ጦርነት ሲጀምር እንደ ካዳ አይደለም እንደዛ አይደለም አገር የሚሆነው አገር የሆነ ግለሰቦችን ተከትላችሁ የምትፈረጥጡበት የምትከተሉት የምትቆሙት የምትርቁት የምትቀርቡት ጉዳይ አይደለም አገር ነች ለድርድር አትቀርብም ለውይይት አይቀርብም የአገር ጉዳይ ስለዚህ ጥበብ ላይ ያላችሁ ሰዎች ለ40 ዓመት ለ50 ዓመት ለ60 ዓመት እንደነ ዶክተር አሊ ቢራ በብቃት በችሎታ ከራሳቸው አልፎ ለወገን የሚተርፍ ለሀገር የሚተርፍ መሆን አለባችሁ ጥንቃቄም አድርጉ ምንም ትልቅ ስም ቢኖራችሁ ምንም የተከበራችሁ ብትሆኑ ደጋፊዎቻችሁ ስለሚወዳችሁ ስለሚያከብራችሁ በጥንሽ ነገር ሊቀየማችሁ ይችላል ሊያዝኑ ይችላል ጥበብ ገደብ የላትም ጥበብ ብሔር የላትም ጥበብ ሶፈር የላትም ጥበብ ክልል የላትም አገሩም የላትም ጥበብ ዓለም አቀፍ ነች ጥበብ ለሰው ልጅ ሁሉ ነች ስለዚህ በእውነት ዶክተር አሊ ቢራ እየተሰማን ከዚህ ዓለም በመለየቱ ሞላ የኢትዮጵያ ህዝብ አዝናል ነፍሱን ባጸዶ ገነት ያውልልን ሞላ የኢትዮጵያ ህዝብ እንደምታውቁት እንግዲህ አዝናል ለምንድነው በወጣትነቱ እስከ እርጅና ድረስ ለአገሩ በጎ ነገር ስለዋለ ነው ሌሎቻችሁም አርቲስቶች ወጣቶቹ ብሔር ሳትለዩ ኦሮምኛውንም አማርኛውንም ሶማሊኛውንም አፋርንም ዞፍናቸው አንድነቱን መስበክ አለባቸው ፍቅሩን መስበክ አለባቸው መቀራረብን መስበክ መቻል አለባቸው ክፉ ነገር ሲደረግ ደግሞ መቃወም አለባቸው ይሄ ነገር ለምን ይደረጋል ብሔር ሳትለዩ ሃይማኖት ሳትለዩ ሶፈር ሳትለዩ መንደር ሳትለዩ በጎ ነገር ብቻ ለመደገም መረጥ አለባቸው እንደዛ ከሆነ ራሳችሁንም ታከብራላችሁ ጥበቡን ታከብራችኋለች ህዝብም ያከብራችኋል ስማችሁ ለዘላለም በመድር ላይ ተተከለ ይሆናል ልክ ነው አርቲስቶች ሁሉ ነገር ልክ አይደሉም አንዳንዴ በንግግራቸው ይሳሳታሉ አንዳንድ ጊዜ ደግሞ በጎንዛ ህይወታቸው በግላይ ህይወታቸው ስተት ውስጥ ይገባሉ አንዳንድ በትዳራቸው አንዳንድ በቤተሰባዊ ጉዳይ አንዳንድ ሁሉ ሰው ፐርፌክት አይደለም ችግር ይኖራል ነገር ግን ከአንድ ችግር ሌላ ችግርን ተምራ አስተካክለው ትልቅ መሰሶ ላይ ምን እንማራለን ከተማርነው ለሚቀጥለው ትውልድ ምን እናስቀጥላለን የሚለው ጉዳይ አጽንኦት ሰጥተን ማስተካከሉ ማረምና ራሳችንን ወደ ተሻለ ደረጃ ከፍ ማድረግ ይገባናል ማለት እወዳለሁ ይሄ የኔ ሐሳብ ነው እንግዲህ የዘወትር ቻናል ቤተሰቦች ሁልጊዜ በዚህ ቻናል ላይ የመጣችሁ ሐሳብ አስተያየቶችን ተሰጣላችሁ ኮሜንት ላይ ታስፈራላችሁ ለእናንተ ያለኝ ፍቅር ለመግለጽ እወዳለሁ በጣም ደስ ይለኛል ሐሳባችሁን አንሩ እዚህ ላይ ኮሜንት ሴክሽን ስር የተማቻችሁን ሐሳብ ማስቀመጥ ትችላላችሁ ያለኛ ይጠቅመናል ይረዳናል አገራችንን ተመካክረን ተነጋግረን ከፍ ያለች እንድትሆን ነው ምንፈልገው ከፍ ያለች በመከራ ጊዜ ውስጥ ዛሬ አገሩ ስለደረሰችበት እያንዳንዳችሁ በጎ አሻራ አለበት እያንዳንዳችሁ ጦረታችሁ በገንዘብ ደግፋችኋል አገሪቱን ወገኖቻችን የተፈናቀሉትን በገንዘብ ደግፋችኋል አሁን ሰላም ወርዳል ፍቅሩ ወርዳል ስለዚህ ይሄ ማለት ዝም ብለን ምንቆመጥ አይደለም የፈረሰ የአማራ ቤተሰቦቻችን ወገን የአፋር ወንድሞቻችን ቤት መገንባት አለብን ዝም ልንል አንችልም የወደቁ ቤተሰቦቻችን የተፈናቀሉት ወደ ቤት ልንመልስ ይገባል ሰላም ወረደ ማለት አሁን እንደምታውቁት ለነዚህ ለተጋሪዎች አሜሪካ ሆኖ ለምን ጦርነት ቆመ ብለ ሲንከባለል አይታችኋል እንደዛ አይደለም መሆን የሚገባው በአሜሪካም ያላችሁ ወገናችን ለምትአዝኑለት ከሆናችሁ እርዱት ትግራይን የተፈናቀለ ድልድይ ይገንባ የፈረሰ ድልድይ ይገንባ ትምህርት ቤቶች ይገንቡ ጤና ጣቢያ መድኃኒት እርዱ ለትግራይ የምታስቡ ከሆነ እውነት ጭንቅላት ያላችሁ አይመስለኝም ጭንቅላት ካላችሁ ወገናችሁ ጎስቆልና ላይ ነው ያሉት እርዱ መሳሪያ ስታቀብሉ በለበለ ስትሉ ነበራችሁ በዛኛም ያላችሁ ሰዎች አሁን ጊዜው
ወገናችን ለመርዳት ነው ወገናችን እርዱ በአፋርም ያለው ወንድሞቻችን በአማራም ያለው በትግራይም ያለው በመላ በኢትዮጵያ በጉስቁለናና በድህነት ላይ ያሉ ወገኖቻችን እናግዝ ክፉን ቀን ተደጋግፈን ተረዳርተን እንድንወጣ አደራ ለማለት እወዳለሁ አመሰግናለሁ እወዳቻለሁ መልካም ቀን ሁላችሁ ፒስ